በመካከለኛው ምስራቅ ጦርነቱ በአሜሪካና በእስራኤል ጥምረት በኢራን መካከል ጦርነቱ እንደቀጠለ ነው። ይህንን ተከትሎም አነጋጋሪ መረጃዎችን በተለያዩ የዓለማችን ክፍሎች እየወጡ ይገኛሉ። በዛሬው ዕለትም አንድ ጥብቅ መረጃ በእጃችን ላይ ገብቷል። የሰሜን ኮሪያው መሪ ኪም ጆንግ ኡን ለአሜሪካና ለእስራኤል ጥብቅ የሆነ ማስጠንቀቂያ አዘል መልእክት አሰራጭተዋል። ኪም ጆንግ ኡን አንድ የሰሜን ኮሪያ ዜጋ ቢነካ ጦርነቱን ቀላቀላሉ ሲል አሳውቋል። ይህ መግለጫም ለአሜሪካና ለእስራኤል ከባድ የራስ ምታት ሲሆን በአንጻሩ ለኢራን ደግሞ ትልቅ ጀርባ እንዲሁም ደግሞ ሞራል ሆኗታል። የዓለምን ፖለቲካ እጅግ አስደንጋጭ በሆነ መልኩ የለወጠ መግለጫ ከሰሜን ኮሪያ መሪ ተሰምቷል። የሀገሪቱ መሪ ኪም ጆንግ ኡን በመካከለኛው ምስራቅ የተካሄደ ባለው ጦርነት ጣልቃ ለመግባት የሚያስችላቸውን እጅግ አደገኛ ጠንከር ያለ ማስጠንቀቂያ ሰጥተዋል። መሪው በይፋዊ መግለጫቸው እንዳሳወቁት ከሆነ በኢራን ምድር የሚገኙ የሰሜን ኮሪያ ዜጎች ደህንነት ላይ ምንም አይነት ድርድር እንደማያደርጉና አንድም የሀገር ዜጋ ላይ ጉዳት ከደረሰ ሰሜን ኮሪያ ያለምንም ማመንታት ያለምንም ቅድመ ሁኔታ ያለምንም ጥርጥር ወደ ጦርነት ትገባለች ሲሉ ዓለምን ያስደነገጠ ዛቻ ለእስራኤል እንዲሁም ደግሞ ለአሜሪካ ሰንዝረዋል። ይህ የኪም ጆንግ ኡን ንግግር በቀጠናው ያለውን ውጥረት ወደ ሶስተኛው የዓለም ጦርነት ሊቀይረው ይችላል የሚል ከፍተኛ ስጋት በዓለም አቀፉ ማህበረሰብ ዘንድ ፈጥሯል። ተንታኞቹ እንደሚሉት ከሆነ የፒዮንግያንግ ቁጣ ለኢራን ትልቅ ወታደራዊ የጀርባ አጥንት ሊሆን የሚችል ሲሆን አሜሪካና አጋሮቿን ደግሞ ወደ ከፋ ወታደራዊ አጣብቂኝ ውስጥ የሚከት እንደሆነም ተንብዮታል። የፒዮንግያንጉ መሪ የኪም ጆንግ ኡን ንግግር በአሁኑ ሰዓት ላይ ዓለምን አስደንግጧል። በትናንትናው ዕለት ኪም ጆንግ ኡን እስራኤልን በአንድ የሚሳኤል ምት እናጠፋታለን ሲሉ መደመጣቸው የሚታወስ ሲሆን በዛሬው ዕለት ደግሞ በዚህ አነጋጋሪ መግለጫ ተመልሰዋል። በትናንትናው መግለጫቸው ኢራን ከሰሜን ኮሪያ ሚሳኤል የምትፈልግ ከሆነ በፈለጉበት መጠን እንደሚሰጣቸው መግለጹ ይታወሳል። በዛሬው ዕለት ደግሞ ዓለምን ያሸበረውን ይህን መግለጫ ሰጥተዋል። በእስራኤል አሜሪካ ጥምረት በኢራን እየተካሄደ የሚገኘው ጦርነት ዛሬም ቀጥሏል። የእስራኤልና የአሜሪካ ጦርም በቴህራን ላይ ጥቃት ሲፈጽም እንደዋለም ተሰምቷል። እንዲሁም ደግሞ የኢራን መንግስትም በተለያዩ የቴል አቪቭ ከተሞች እንዲሁም ደግሞ በተለያዩ የአሜሪካ ጦር ሰፈሮችም ጥቃት መሰንዘሩን ተናግረዋል። በዛሬው ዕለትም ዓለምን ያስደነገጠ አንድ ሰበር መረጃ በእጃችን ላይ ገብቷል። ትራምፕ የግድያ ሙከራ ተካሄደባቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለመግደል የሞከረው የኢራን ቡድን መሪ መገደሉም ተሰምቷል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት በሰጠው አስቸኳይ መግለጫ ፕሬዝዳንት ዶናልድ ትራምፕ ለመግደል አቅዶ ሲንቀሳቀስ የነበረ የኢራን ገዳይ ቡድን መሪ የአሜሪካ ጦር አድኖ መግደሉንም አስታውቋል። ኢራን ትራምፕን ለመግደል ሞክራ ነበረ፣ በመጨረሻ ግን ትራምፕ አሸናፊ ሆኗል ሲልም ይህ የአሜሪካ ከፍተኛ ሚኒስትር ፒት ሄግሴት አሳውቋል። ይህ የአሁኑ የአሜሪካ እርምጃ አሜሪካ በኢራን ላይ እየወሰደች ያለችውን ወታደራዊ ዘመቻ አንዱ አካል መሆኑንም እኚህ ከፍተኛ የመከላከያ ሚኒስትር አስታውቋል። የአሜሪካ ጦር በመካከለኛው ምስራቅ እየካሄደ ያለው ወታደራዊ እንቅስቃሴ በቆራጥነት በአውዳሚነትና ያለምንም ምህረት ያለምንም ርህራሄ እያሸነፈ መሆኑንም ሄግሴት አረጋግጠዋል። አሜሪካን አሁን ላይ የኢራን አየር ክልል ሙሉ በሙሉ መቆጣጠር መቻሏን ተከትሎ ውድ የሆኑ ዘመናዊ ጦር መሳሪያዎችን ከመጠቀም ይልቅ ተራ ቦምቦችን ወደ መጠቀም መሸጋገሯንም አሁንም ተጨማሪ ተዋጊ ጀቶችና ቦምብ ጣይ አውሮፕላኖችም ወደ ቀጠናው እየገቡ መሆናቸውንም ገልጸዋል። በተጨማሪም የሀገሪቱ ጦር አዛዥ ምክር ቤት ሰብሳቢ ዳን ኬን እንደገለጹት ከሆነ አሜሪካ በኢራን ላይ ለጀመረችው ጥቃት በቂ የጦር መሳሪያ ክምችት እንዳላት ገልጸዋል። የአሜሪካ መንግስት የትራምፕን ደህንነት ለመጠበቅና የኢራን ጥቃት ለመመከት ማንኛውንም አይነት ወጪና ቴክኖሎጂ ከመጠቀም ወደ ኋላ እንደማይልም አስታውቋል። በቅርቡ የኢራን ከፍተኛ መሪ ላይ ያነጣጠሩ ጥቃቶች መቀጠላቸው በዜናው ላይ ተመላክተዋል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት ለኢራን ጥብቅ መልእክትም በዚህ መግለጫቸው ላይ አሳርፈዋል። በኢራን ሰማይ ላይ በዋና ዋና ከተሞችና በኢራን አብዮት ዘብ IRGC ላይ በአሁኑ ሰዓት ላይ በሰማያቸው ላይ የበረርን እንገኛለን። የኢራን መሪዎችም ቀና ብለው ሲመለከቱ እኛ በቃ እስካልን ድረስ በየደቂቃውና በየቀኑ
የሚያዩት የአሜሪካንና የእስራኤልን የአየር ኃይል የበላይነት ብቻ ይሆናልም ብለዋል። ኢራንም ይህንን ለመከላከል የምታደርገው ምንም ነገር አይኖርም፣ እኛን ማቆም አትችልም ሲሉም እኚህ ከፍተኛ የመከላከያ ሚኒስትር ተናግረዋል። ቢቱ ቢ52 ቢ1 ቦምብ ጣይ አውሮፕላኖችም ፕሬዲተር ድሮኖች ተዋጊ ጀቶች ሰማዩን ሙሉ በሙሉ ተቆጣጥረውታል። ኢላማቸውንም እየመረጡ ቀን ሙሉ ሞትና ጥፋትን ከሰማይ ያዘንባሉ ሲሉ ተደምጠዋል። በአሜሪካ ወታደራዊ ጥቃት አንዲት የኢራን ጦር መርከብም መስመጧንም እኚህ ከፍተኛ የመከላከያ ሚኒስትር አሳውቀዋል። የአሜሪካ የባህር ሰርጓጅ መርከብ በህንድ ውቅያኖስ ላይ የኢራንን ጦር መርከብ መጣ አስምጣለች። ኢራን የአጸፋ እርምጃ እንደምትወስድም ዝታለች። አሜሪካና እስራኤል በኢራን የጸጥታ ኃይሎች እንዲሁም ደግሞ ቁልፍ ተቋማት ላይ የሚያደርጉትን ጥቃትና የኢራን የአጸፋ እርምጃ ለአምስተኛ ቀን ቀጥሎ ውሏል። አሜሪካ ዛሬ ያሰመጠቻት የኢራን ጦር መርከብ ከሁለተኛው የዓለም ጦርነት ወዲህ በጠላት መርከብ ላይ የተሰነዘረ የመጀመሪያው የቶርፒዶ ጥቃት መሆኑንም ከፍተኛው የአሜሪካ ባለስልጣን አሳውቀዋል። ከሰመጠችው መርከብ ውስጥም የስሪላንካ የህይወት አድን ቡድን 32 ሰዎች ማትረፍ መቻሉንም አሶሺየትድ ፕሬስ ዘግቧል። ጥቃቱን ተከትሎ ኢራን በመካከለኛው ምስራቅ የሚገኙ ወታደራዊ እንዲሁም ደግሞ ኢኮኖሚያዊ መሰረተ ልማቶችን ሙሉ በሙሉ እንደምታወደም ዝታለች። በግጭቱ የተገደሉት የኢራን የበላይ መሪ አያቶላ አልሃሜኒ የቀብር ስነስርዓትም በጦርነቱ ምክንያት ጊዜው እንዲገፋ እንዲሁም ደግሞ የቀብር ስነስርዓቱ እንዲደራዘም መደረጉንም ተገልጿል። ኢራን የአያቶላ አልሃሜኒ ተተኪን ለመምረጥ ብትሞክርም አልቻለችም። ጥቃቱን ተከትሎ በተለያዩ አካባቢዎችም በአሁኑ ሰዓት ላይ አሜሪካና እስራኤል እየተፋለሙ ይገኛሉ። የሀገሪቱ የሃይማኖት መሪዎችም ተተኪ ለመምረጥ በዝግጅት ላይ መሆናቸውን ሲናገሩ እስራኤል ለህልውናዋ አስጊ መሪ ከተመረጠ ኢላማ ከመሆን አይተርፍም ስትልም አስጠንቅቃለች። አምስተኛ ቀን ባስቆጠረው የመካከለኛ ምስራቅ ቀውስ በአሜሪካና እስራኤል ጥምር የአየር ጥቃት ኢራን ውስጥ የተገደሉ ሰዎች ቁጥር ከ1000 በላይ እንደሆነም ተሰምቷል። እስራኤል በተናጠል በሄዝቦላ ላይ ደግሞ በከፈተችው ወታደራዊ ዘመቻ በሊባኖስ ከ50 በላይ ሰዎች ተገድለዋል። በአንጻሩ እስካሁን ድረስ በወጣው ይፋዊ መረጃ ከጦርነቱ ጋር በተያያዘ 6 የአሜሪካ ወታደሮች ሲገደሉ እስራኤላውያንም ህይወታቸውን አጥተዋል ተብሏል። በአሁኑ ሰዓት ይህ ጦርነት ዓለምን እያናጋ ይገኛል። ከዚህ ጋር በተያያዘ ዓለማችን ሁለት አሰላለፈን ይዛም ተገኝታለች። የመጀመሪያዎቹም ከኢራን ጋር የሚቆሙት ሲሆኑ ሁለተኛው ደግሞ ከሀያሏ አሜሪካና እስራኤል ጎን የሚቆሙ ሆነው ተገኝተዋል። ከኢራን ጋር የተሰለፉ የዓለማችን ሀያላን ሀገራትም ተለይተው ታውቀዋል። ከነዚህ መካከልም የመጀመሪያዋ ሩሲያ ስትሆን ቻይናና ሰሜን ኮሪያ ይገኙበታል። እንዲሁም ደግሞ ከሀያሏ አሜሪካና ከእስራኤል ጎን የተሰለፉ የዓለማችን ሀገራት ደግሞ የመጀመሪያው የአውሮፓ ህብረት ሲሆን ቀጣዮቹ ደግሞ የአረብ ሀገራትም ይገኙበታል። እንዲሁም ደግሞ የተለያዩ ከፍተኛ የዓለማችን ሀገራትም በዚህ ጉዳይ ላይ እጃቸውን ለማስገባት እየሰሩም ይገኛሉ። ከአሜሪካ አጋር አገሮች መካከልም የመጀመሪያዋ ቱርክ እንዲሁም ደግሞ ዩናይትድ አረብ ኤሚሬትስ፣ ኳታርና ዮርዳኖስ የተለያዩ የዓለማችን ሀገራትም ከአሜሪካ ጎን መሆናቸውን አሳውቀዋል። ይህ አሰላለፍም ሶስተኛውን የዓለም ጦርነት እንዳይቀሰቅሰው ተሰግቷል። በዚህ የመረጃ ሰዓት ይዤላችሁ መጣሁት መረጃ ይህንን ይመስላል። በቀጣይ እስክንገናኝ ድረስ ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘን።